What's going on? Come here. Give it to me. What's going on, guys? And welcome to Marky English with Abby. ማንኛውም ነገር ለማሳካት consistency ያስፈልጋል። እናንተ ደግሞ part 2 ቪዲዮ ላይ ገብታችኋል. It means you're pretty consistent. I hope you stick to it till the end. እስከመጨረሻው ድረስ ለጥፍ ብላችሁ ትቆያላችሁ ብዬ አስባለሁ። ዛሬ essential vocabulary essential ማለት ነው ነገራችኋለሁ። የግድ የሚያስፈልጉ ብዬ ማስባቸውን ቃላቶች ዝም ብሎ በወፍ በረር መስማትና ማወቅ ሳይሆን እንዲይዛችኋቸው ግምት ያደርጋችሁ በቃ አውቀዋለሁ እስክትሉ ድረስ በውስጣችሁ እንዲሰርጽ አድርጌ አሳያችኋለሁ። ዛሬ እንደተለመደው 3 beautiful words አለን። ከዛ በፊት ሁሉ ጊዜ እንደምለው እዚህ ጋር ፕራክቲስ የምታደርጉትን ነገር ያው ኮንሲስተንሲ ካጣችሁ ስንፈት ካለ የሆነ ሰው እኮ ያዝ አድርጎ ቢያስተምረኝ ብላችሁ የምታስቡ ከሆነ Marky English is the place። ከፈለጋችሁ በአካል መታችሁ ካልፈለጋችሁ ደግሞ ኦንላይን ካላችሁበት ቦታ የትም ሀገር ኑሮ የትም ቦታ ሁኑ እናንተ በእነዚህ ቴሌግራም እና ዋትስአፕ ቁጥሮች ብቻ እንደዚህ ብላችሁ ድምጽ ተውልን እንደውላችኋለን። ያለማንዛት ወደ ዛሬው ትምህርት እንግባ። እንግሊዘኛ አለመቻል በዚህ ዓለም ላይ ያላችሁን ኦፖርቹኒቲ በጣም ነው። ማራኪ እንግሊሽ ይባላል። ሄዳችሁ መጀመሪያ እንግሊዝኛ በደንብ ተማሩ። ምርጫችሁ ግን ማራኪ እንግሊሽ ነው። ማራኪ እንግሊሽ ይላል። ማራኪ እንግሊሽ ባንድ ከን እንግሊዝኛ ነው። ዛሬ ትምህርት አሁን ልንጀምር ነው፣ ግን ከዛ በፊት ፓርት 1 ላይ የተማሩትን ቪዲዮ ቃላቶች ታውቋቸዋላችሁ። የመጀመሪያው ቃል ምን ማለት ነበር? ስለ ስትሉም ነበር የምትሉት። about very good about ስለ ነው። ቁጥር ቀጥሎም ብያችሁ ነበረ። ቁጥር ስናወራ 3 4 ለማለት ሲፈልጉ ትክክለኛ የሆነ ቁጥር ማታውቁ ከሆነ about ተጠቀማላችሁ ብያችሁ ነበር አይደል? እስኪ አንድ 10 የሚሆኑ ጓደኞች አሉኝ በሉኝ። I have about 10 friends መጠቀም ትችላላችሁ። በabout ፋንታ እዚህ ጋር ምን ማስገባት እንችላለን? I have about 10 friends about ነው። I have around 10 friends ካላችሁ ትክክል ናችሁ። good ልመጣ ነው በሉኝ። አሁን ልመጣ ነው። I am about to come ነው የምትሉት ብዬ ባለፈው አሳይቻችሁ ነበር። ትንሽ ቀየት ለማድረግ ነበር። እሺኛው አይተናታል። ቀጥሎ over and above የሚሉ ቃላቶች አስተምራችሁ ነበር አይደል? ከስፒድ ሊሚቱ በላይ አትንዳበሉኝ። Don't drive over the speed limit. Very good. Nice. Don't drive over the speed limit ካላችሁ ትክክል ነው። ላይ blanket አድርግ በሉኝ። Put a blanket above your shoulder or over your shoulder? Over your shoulder ታላችሁ ብያችሁ ነበር። ከሶፋው በላይ ፎቶውን ስቀለው በሉኝ። በሉታ hang the picture over the couch or over the sofa ካላችሁ you guys are doing great. So ሁለተኛ ቃል ነው ይሄኛው ነበረ። ሶስተኛ according to ምትለውን ቃል ተናስ ነበር አይደል? according to ማለት ነው source of information እንደዚህ እንዳለው ከሆነ ለማስፈልጉ ብያችሁ ነበር። ለምሳሌ ዜናው እንዳለው ከሆነ መንገዶች በሙሉ ይዘጋሉ በሉኝ እስኪ። ነገር ዜናው እንዳለው ከሆነ according to the news all the roads will be closed tomorrow ካላችሁ this is perfect. So these are 3 words that we looked at. ዛሬ 3 ድጋሚ እናያለን። ይሄን ካልመለሳችሁ ችግር የለውም። መልሳችሁኛውን ቪዲዮ ብታዩት ፓርት 1ን ቶሎ ደርሱብኛላችሁ ማለት ነው። ኦኬ good ዛሬ የምናያቸው ዋና ቃሎች በየቦታው የምታውቋቸው። አንደኛ actually የሚለው ቃል ምንድነው? አብጠርጥረን እናየዋለን። ሁለተኛ agree የሚለውን ቃል በደንብ ከላይ ብቻ አይደለም ከምን ጋር የሚሄደው agree የሚለውን ቃል እናየዋለን። ሶስተኛ afford የሚለውን ቃል ገንዘብ ብቻ ነው አይደለም። እነዚህን ቃላቶች እንትን እናደርግ ያሳያችኋለሁ። ሌትስ ጎ። መጀመሪያ actually የሚባለውን ቃል እንየው እስኪ። actually ሲባል ምን ማለት ነው? ያ የተመላለስን ዝም ብላችሁ መስማት ሳይሆን የተመላለስን ክላስ ውስጥ እንዳለ ነው የማስበው። እንግዲህ እኔ ያዋራኋችሁ ነው፣ ጓደኛችሁ ነኝ። actually ስትሉ ምን ለማለት ፈልጋችሁ ነው? ይኸውላችሁ actually በዋነኝነት ለ3 ነገሮች እንጠቀምበታለን። ለ3 ነገሮች ኦኬ። actually እዚህ ጋር ለ3 ነገሮች። አንደኛ አስረግጣችሁ መናገር ስትፈልጉ to give it emphasis. He speaks with so much emphasis ካልኩኝ እያስረገጠ ነው የሚያወራው ያለ ነው። so to give emphasis እነዚህንም ያዟቸው። እሺ በማለማል ማወራላችሁ። ለምሳሌ አዲስ አበባ ቆሻሻ ነች አለ አንድ ሰው። no አዲስ አበባ is clean right now አላችሁት። አረ ነው ሲባል አይ እኔ እዛ ነው የምኖረው ስትሉ I live there. ኦኬ ይሁን ግን እንደ
እኔ እኮ እዛ ነው ማስረገጥ ስትፈልጉ I actually live there ስትሉ በደንብ እያስረገጣችሁት ነው ያላችሁት ማለት ነው። I actually live there. You see? Okay, I actually live there. ይሄ ስራ እንግሊዝኛ ላይ የሚናገሩ ሰዎች ብቻ ነው አልኳችሁ። እኔ እንግሊዝኛ እናገራለሁ ብላችሁ አስረግጣችሁ ነገሩኝ። I actually speak English. I actually speak English ስትሉ የሆነ እያስረግጣችሁ ናቸው ያላችሁት ማለት ነው። You know, I actually speak French. So, actually በመጀመሪያ ደረጃ እንጠቀምበት ምን ለማድረግ ነው? አስረግጦ ለመናገር። አስረግጦ መናገር ምን ይባላል? አሁን ነግራችሁ ነበር። To emphasize ወይም to give emphasis. All right, give it more emphasis. አስረግጠው ያላችሁ። Okay? ሁለተኛ actually የምንጠቀመው to correct someone politely. አንድን ሰው በትህትና ስታስተካክሉት። ለምሳሌ የሆነ ስራ ቦታ ላይ ታችሁ ያው አንተ 40 ዓመት ካደል ወይ አንተ 30 ዓመት ካደል ሲል አይ እኔ 25 ዓመት ነው ስትል no I am 25 years old አይባልም። አይ እስትሉ I'm actually 25 politely ነው የምትጠቀሙት ማለት ነው። I'm actually 25. All right? I'm actually 22 years old in that painting. እንግዲህ ያው you're single አይደል እንዴ ስል አይ ለነገር እንደዛ ሳይሆን እኔ ሪሌሽንሺፕ ውስጥ ነኝ በሉኝ። No sir. በሉኝ I am actually in a relationship. I'm actually in a relationship ካላችሁኝ በጣም ጸዴ ነው ማለት ነው። I'm actually in a relationship. ሶስተኛ actually የምትጠቀሙት ምን ለማድረግ ሲፈልጉ ነው? surprised ስትሆኑ የእውነትም እንደዚህ አደረክ በሉኝ እስኪ። መጀመሪያ እንደዚህ አደረክ በሉኝ። Did you do that? አይደል? ከዛ የእውነት መገረማችሁን ለማሳየት ፈልጉ Did you actually do that? መጠቀም ትችላላችሁ። Did you actually do that? Did you actually do that? የእውነትም እንደዛ አልክ በሉኝ። Did you actually say that? Did you actually say that? ከዛ በኋላ 3 እንጀራ በላውኝ እስኪ በሉኝ። አጋናችሁ ሰርፕራይዝ ሆናችሁ ማለት ነው። I actually ate 3 pieces of injera ካላችሁ ላጣረኩት እያላችሁ ነው ማለት ነው። ግን እዚህ ጋር ያሳያል it shows a surprise. All right? So actually 3 ጥቅም አለው። actually እስኪ ላጥፋው እዚህ ጋር የተጻፉትና ሶስቱንም የነገራችሁኝ ግልጥ እያደረግነው እንሄዳለን። ኦኬ አንደኛ actually የምንጠቀመው ምን ለማድረግ ነው? አንድ ሰው ምን ለማድረግ? To correct someone politely. ሁለተኛ ምን ለማድረግ? አስረግጦ ለመናገር to give it emphasis. ሶስተኛ ስትገረሙ to show a surprise. ስለዚህ አሁን ከአክቹዋሊ ጋር የተገናኙ 5 አረፍተ ነገሮች እናወራለን። ከዛ እነዚህ አረፍተ ነገሮች መጨረሻ ላይ ጠይቃችኋለሁ ማለት ነው። ናይስ የቴደ አበበ የለም እዚህ። ኧረ አዎ ታዲያ ለምን ነገ እንደዚህ የሚመጣት ነግረው? ኧረ እንደውም አሁኑ ነው የምደውልለት። አሁኑ ነው የምደውልለት በሉኝ። I'm going to call him right now. አሁን ደውላለታለሁ ነው አይደል? የበለጠ emphasize ማድረግ ስትፈልግ ምን አለ? I'm actually going to call him right now. እንዳረሱት እሺ። አሁን ነው የምደውልለት። I'm actually going to call him right now. አንደኛ አረፍተ ነገራችን እቺ ነች። በሏት 3 ጊዜ በሉት። I'm actually going to call him right now. I'm actually going to call him right now. 3 ጊዜ I'm actually going to call him right now. Nice. You guys are the best. አንደኛ አረፍተ ነገራችን እቺ ነው። ኦኬ ቅድም በነገራችሁ ምሳሌ መሰረት አዲስ አበባ ቆሻሻ ነው ምናምን አላችሁ። ኧረ ንጹህ ነው። ኧረ ቆሻሻ እንደ ሰውየው እኔ እዛ ነው የምኖረው በሉትና አስረግጣችሁ ብንገሩት። እኔ እዛ ነው የምኖረው። I actually live there. All right? Nice. መብራቱን አጥፍተዋል? መብራቱ ጠፍቷል? አዎ ጠፍቷል። እስኪ ሂድና ቼክ አድርገው። ኧረ ራሴ ነኝ ያደረኩትኝ። I actually did it myself, man, so I know for sure. እንድታቋት ነው። እሺ ሰው ሁለተኛ አረፍተ ነገራችን ምንድን ነው? I actually live there. ስጠይቃችሁ መመለስ አለባችሁ። ኦኬ ሶስተኛ የእውነትም እንደዚህ አልክ? የምር Did you actually say that? ያዙት። Did you actually say that? መጨረሻ ላይ የምጠይቃችሁ ይሄ ነው። ቀላል ነው።
እስኪ ይሄ ፓርት እኮ ነው ማታገኙት ብዙ ትምህርቶች ቪዲዮዎች ላይ አታገኙትም እንደዚህ በሉ ምናምን አዋሩኝ የሚሏችሁ they're not imaginative ሳልሆኑ አያዩአችሁም እኔ ግን ያየኋችሁ ነው የሆነ ስም እንደዛ አልክ በሉኝ did you actually say that guys you're the best nice አራተኛ አረፍተ ነገራችን ታርሙኛላችሁ ያው እንግዲህ አሁን 2 ሰዓት አይደል አልኩኛል ነው ያው እንግዲህ አሁን 11 ሰዓት አይደል አልኳችሁ ነው ገና 3 ሰዓት ነው በሉኝ no አረሙኝ it's actually 3 o'clock it's actually 3 o'clock nice it's actually 3 o'clock it's actually 3 ታላችሁ አብዛኞቻችሁ 3 ብትዋት አሪፍ ነው it's actually 3 o'clock perfect nice የመጨረሻው አምስተኛ አረፍተ ነገራችን ክላሱ የሚጀምረው 5 ሰዓት ነው አይደል አልኳችሁ አይ የሚጀምረው 2 ሰዓት ነው ብለኝ አረሙኝ it actually starts at 8 o'clock it actually starts at 8 o'clock ይከብዳል አባባሌ by the way አክሰንት ነው ያከበርኳችሁ ባቸው አይደለም እሺ እንደዚህ ካለመዳችሁት ተመልሳችሁ ወደ ኋላ መታችሁ ፈረንጆች ሲመጡ አልመግባት አልቻልኩም ምናምን ያላችሁ ኮምፕሌንት ታደርጋላችሁ so get the accent right okay it actually starts at 8 o'clock say it again it actually starts at 8 o'clock it actually starts at 8 o'clock this is a normal speaking speed okay so አምስቱ አረፍተ ነገሮች እነዚህ ናቸው እንዳይረሱ አደራሽ actually ጨረስን እናሳልፋት መጨረሻ ታስታውሳላችሁ እነዚህ አምስቱ ያዋቸው ፖዝ ማድረግ ካለባችሁ ፖዝ አድርጉ actually በቃ ገባችን ቆርጫ ማርገናታል ሁለተኛ ምን እንማረው ቃል ይሄኛው ቃል ነው ይሄን ቀውላችሁ ታቆሳላችሁ ምንድነው agree good agree sound agree agree nice እስኪ agree ማለት መስማማት ማለት ነው አይደል መጨቃጨቅስ ምንድነው መጨቃጨቅ agree ነው ይኸውላችሁ በጣም በቀላሉ አስተምራችሁ ቃል የሆነች ልጅ አለች አንድ ነገር አያደርግም አለች እናንተ ደግሞ ጂሰየው ነገርሻለሁ አያደርግም ባለች አይደል argue ትወታላችሁ ኦኬ argue ብዬሻለሁ argue so argue እስኪሩስ argue ማለት መጨቃጨቅ ማለት ነው በቃ ያዛችሁት እንደዚህ በቀላሉ ማለት ነው ስለዚህ ከኔ ጋር አትጨቃጨቅ ለማለት ፈልግ don't argue with me ትለኛለህ ማለት ነው don't argue with her ትለኛለህ ማለት ነው don't argue with her agree and argue they sound similar so soon ለመለያየት ነው መስማማት agree ነው መጨቃጨቅ argue ነው okay argue good so መስማማት agree ነው መጨቃጨቅ argue no all right argue okay nice so I don't like argument ጭቅጭቅ አልወድም ያላችሁ ነው ምን ሲመጣ ጭቅጭቅ ይሆናል ማለት ነው ግን መጨቃጨቅ argue no all right don't argue okay good መስማማት agree እንደነርሰው so መስማማት ጋር ስንመጣ agree የሚለው ቃል ሶስት ተጠቃቀማል አንደኛ agree on ሁለተኛ agree with ሶስተኛ agree to agree on agree with agree to okay so agree on ስናወራ በሆነ ጉዳይ ተስማምታችኋል ለምሳሌ ከሰውየው ጋር ያወራችሁ ነው አይደለ ዋጋውን ተስማምተናል በሉኝ እስኪ ዋጋውን ተስማምተናል we agreed on the price we agreed on the price እስኪ we agreed on the price nice ያላችሁ ከኔ ጋር we agreed on the price he agreed on the price ኔጌቲቭ አድርጉትና ዋጋውን አልተስማማንም በሉኝ we didn't agree on the price nice ልክ እንደዚህ እስኪ አሁን ደግሞ እናንተ ቦታውን ተስማምተናል በሉኝ ቀጠሮ አለን አይደለ ይሁን በቦታው ተስማምተናል በሉኝ we አረበለ በቃ እናንተ እኮ አልተቻላችሁም እኮ በቃ ሳት we agreed on the place አይደል we agreed on the place nice እስኪ ጥያቄ አይጉትና እኔን ቦታውን ተስማምታችኋል በሉኝ did you agree on the place ቦታውን ተስማምታችኋል ያላችሁ ነው ማለት ነው okay so agree on የሆነ ነገር እሺ ተግባብተናል
Good. Agree with ከሆነስ agree with ከየሆነ ነገር ጋር ተስማምቻለሁ። ለምሳሌ ሰው ከገባ ከእህቴ ጋር ተስማምቻለሁ በሉኝ። I agreed with my sister። መጨረሻ ላይ ሁሉንም አመጣቸዋለሁ። Okay? I agreed with my sister። I agree with your sister። ከአንተ ጋር አልስማማም በሉኝ። I am not agreeing with you በሉኝ አደራችሁን። እሺ I don't agree with you። Okay? ብዙ ሰዎች I am agree with you ይላሉ። No, I agree with you። ከአንተ ጋር አልስማማም። I don't agree with you። I don't agree with you. Okay? Don't agree with you። ከፕሬዚደንት ሚኒስትሩ ጋር እስማማለሁ በሉኝ። For the president. I agree with the president. I don't agree with the president. I agree with the idea. I don't agree with the idea. ብላችሁ መጠቀም ትችላላችሁ ማለት ነው። So agree usually ከሰው ጋር ነው የምትስማሙት። ከዛ ሰውዬ ጋር ተስማምቻለሁ ስትሉ የምትጠቀሙበት ነው እንዳንረሳው። ኦኬ የመጨረሻ ምን አለችን? agree to አይደለ? agree to ማለት አንድ ነገር ለማድረግ መስማማት ማለት ነው። ኦኬ እንግሊዘኛ ለመማር እስማማለሁ በሉኝ። I agree to learn English. I agree to learn English. Nice. ለመምጣት እስማማለሁ በሉኝ። I agree to come. I agree to come. Hey, ይሄንን ነገር ለማድረግ እኔ አልተስማማውም በሉኝ። Let's go. I didn't agree to do this. 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 Got it? I didn't agree to that. እስኪ አሁን በተለመደው በአግሪም 5 አረፍተ ነገር ጠይቃቸዋለሁ ማለት ነው። በቃ በቀላሉ ነው የምታደርጓት። ኦኬ የመጀመሪያ በዋጋ ተስማማችሁ በለኝ። በዋጋ ተስማማችሁ? Did you agree on the price? Did you agree on the price? በጣም አሪፍ። በቀኑ አልተስማማንም በል። የቀኑ በ7 ነው በ8 ነው በ9 ነው። በቀኑ አልተስማማንም። We didn't agree on the day አልከኛ date ነው የሚሆነው። We didn't agree on the date። ዴት እና ዴይ ዲፈረንሱ ምንድነው? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ እነዚህ ይባላሉ ዴይዝ ይባላሉ። ቀናቶች ናቸው፣ ስሞች ናቸው። ዴት ግን ከሆነ የቀኑ ቁጥር ነው። እሺ በ30 በ40 በ50 ሲባል በ50 ይባላል፣ በ40 አይባልም። በ2 በ3 በ4 ያላችሁ እስከ 30 ድረስ ከሄዳችሁ በፈረንጆች እስከ 31 እነሱ ምንድን ይባላሉ? ዴት ይባላሉ፣ ቀኖች ይባላሉ። ኦኬ ሶ በቀኑ አልተስማማንም። ኤፕሪል 1 አላችሁ ነው we didn't agree on the date ትሉኛላችሁ። መጨረሻ ላይ ጠይቃችሁ እንደዚህ ነው የምትጠቀሙት። ሶስተኛ ቀላል ነች። ካንተ ጋር እስማማለሁ በል። I agree with you እኔ መመለስ አለባቸው ግን I agree with you ካንተ ጋር እስማማለሁ በል። እስኪ እዚህ ጋር ዝም ብዬ I don't agree with you. Perfect. I don't agree with you. Nice. አራተኛ በየቀኑ ፕራክቲስ ለማድረግ እስማማለሁ በል። በየቀኑ ፕራክቲስ ለማድረግ እስማማለሁ። I agree to practice every day. I agree to practice every day. Perfect. መጨረሻ ላይ እንጠያየቃለን። ፈጠንኩኝ? Slow down teacher. Okay. ድገሙልኝ። I agree to practice every day. I agree to practice every day. Beautiful job. I like that. Nice. ገንዘብ ልሰጥክ አልተስማማውኝም በሉኝ። የመጨረሻ ገንዘብ ልሰጥክ ለማድረግ I didn't agree to give you money. I didn't agree to give you money. እስኪ I didn't agree to give you money. Perfect. Nice. ቱ ትጠፋለች። አያችሁ በፍጥነት ሲያወሩ I didn't agree to give you money. ብዙ ጊዜ ቱ ይጠፋል በፍጥነት ሲናገሩ ማለት ነው። So yeah, nice. አምስቱ እነዚህ ይመስላሉ። እዩዋቸው ያዟችኋቸው። እንቀይር። መጨረሻ ላይ እጠይቃቸዋለሁ። ይውጣ። እሺ በሶስተኛ ላይ ላሳያችሁ የምፈልገው ቃል afford የሚለውን ቃል ነው። afford እስኪ መጀመሪያ ብሬንስቶርም እናድርግ። affordን የምታውቁት ከምን ጋር ተገናኝቶ ነው? ከምን ጋር ይገናኛል? ከዋጋ ጋር። ዋጋ ምንድን ነው? ፕራይስ።
price. So afford የምትለዋን ቃል መጀመሪያ ትንሽ አንድ ቃል ጨምርበትና እናርጋት affordable. affordable ማለት መከፈል የሚቻል ማለት ነው። ስለዚህ የኛ ዋጋ የሚቻል ነው ስትሉም ታላችሁ our price is affordable. nice ያወራችሁ ብያችኋለሁ ያወራችሁኝ ከላወራችሁኝ አይመጣም our price is affordable. ዋጋቸው እነሱ አይቀመስም ብሉኝ their price is not affordable. their price is not affordable. እስኪ እኔን ጠይቁኛው ማራኪ እንግሊዝ ተማሪዎች መጣላችሁ አይደል ዋጋቸው የሚቀመስ ነው የሚቻል ነው ብሉኝ is your price affordable? Is your price affordable? Yes, our price is super affordable, guys, especially for the group class. ስለዚህ እኛ ጋር ማለት ከቻላችሁ you don't have to worry about the money much. It's affordable, okay? So afford ከገንዘብ ጋር ሲመጣ እንደዚህ እንጠቀምበታለን ገና አልጀመርኩኝም okay? So አንደኛ afford የምጠቀመው price ነው ግን ብዙ ጊዜ afford የሚለውን ቃል ከመጠቀማችሁ በፊት ከፊቱ can, could ምናምን እንጠቀማላችሁ can ወይ could, can't ወይ ምናምን ለምሳሌ ለመክፈል እችላለሁ በለኝ I can afford to pay this much you know 5000 ነው የምችለው በለኝ I afford አይደለም የምትሉት I can afford 5000 I can afford 5000 10,000 አልችልም በለኝ I can't afford 10,000 I can't afford $10. ከዛ ውጪ ዋጋ ብቻ እንደዚህ ሳይሆን ለምሳሌ ለመግዛት እችላለሁ ለማስፈልጉ I can ከቻላችሁ ቀድማችሁኝ ያላችሁ እሺ afford to buy I can afford to buy ለምሳሌ ላፕቶፕ መግዛት እችላለሁ by the way ስትማሩን ትምህርት በስልክ ከምትዩት በላፕቶፕ ብቻ ሲባል ኦኬ ላፕቶፕ መግዛት እችላለሁ I can afford to buy a laptop I can afford to buy a laptop I'll take the BMW until I can afford to buy a regular car myself. ላፕቶፕ ለመግዛት አልችልም ይቅርታ በሉኝ Sorry teacher I can't afford to buy a laptop ካላችሁ ትክክል ናችሁ okay so usually ከዋጋ ጋር ይሄን ይመስላል እሺ ቤት መግዛት አቅም የለኝም በሉኝ I can't afford to buy a house I can't afford to buy a house get it can't afford to buy a plane ግን በሁለተኛነት ሰው አንደኛ afford ለዋጋ ነው የምትጠቀሙበት okay መቻል አለመቻል ሁለተኛ when you talk about desperation despacito desperation desperate ምን ማለት ነው desperation desperate ማለት በቃ ተስፋ የቆረጠ ሰው ማለት ተስፋ የቆረጠ ሰው ስል ደምድሞ ተስፋ አልቆረጠም በቃ በጣም የሆነ ነገር ለማድረግ ስትፈልጉ አሁን ለምሳሌ እናንተ ብዙዎቻችሁ I think you are desperate to speak English ማለት በቃ እንግሊዝኛ ለመናገር ማታረጉት ነገር የለም ማጥሩት ነገር የለም ብዬ አስባለሁ ግን actually ይሄን ቪዲዮ ካያችሁ በጣም ጎበዞች ናችሁ I swear to God so desperate ከተባለ በቃ ምንም ነገር ላይ ስራ ለማግኘት በጣም በቃ እፈልጋለሁ ምንም አይነት ስራ ይሁን ለማስፈልጉ I'm desperate to find a job I am desperate to find a job all right እሱ ለማግባት በቃ በጣም ነው የሚፈልገው ሲባል ይሄ ሰው ያሰቡት እንግዲህ probably I don't mean to offend anyone ግን በተለያዩ ምክንያቶች 50 ዓመቱ ነው ሰውየው በቃ he has a very tight window small window ነው ያለው ከዚህ በኋላ ይረፍድበታል አይደል ለማግባት በጣም በቃ ይፈልጋል ለማስፈልጉ he is desperate to get married በጣም ትቻላችሁ all right He is desperate to kill our reform program. So desperate የሚለው ቃል ይሄ ነው desperation ሲሆን በተስፋ መቁረጥ ውስጥ መጠቀም ትችላላችሁ ማለት ነው ስለዚህ እንደዚህ ተስፋ መቁረጥ ውስጥ ስትሆኑ I can't afford to ብላችሁ ማስገባት እኔ መታሰር አልችልም በሉኝ እስኪ I can't afford to go to jail man no my life come on now I can't afford to go to jail I can't afford to go to jail. ዲፖርት ለመደረግ አልችልም በሉኝ ብዙዎቻችሁ ውጪ ስለምኖሩ አሳባችሁታል ለዛ በቃ ተሳክቶለት ምናምን ነገሮች ቀይራችሁ ተመጣላችሁ ሲባል አረ no I can't afford to get deported yes I can't afford to get deported this is perfect okay what else ከመጀመሪያ ለመጀመር አልችልም በሉኝ I can't afford to start over ካላችሁ አሪፍ ነው ማለት ነው okay I can't afford to lose my marriage
I can't afford to lose my job. I can't afford what? To whatever. ደስ ያላችሁ ነገር መጠቀም የሆነ ቀጠሮ አለባችሁ ህይወታችሁን የሚቀይር ይሄን ቀጠሮ ማጣት አልችልም. I can't afford to lose to miss. I'm sorry. I can't afford to miss my meeting ብላችሁ መጠቀም ትችላላችሁ. So afford ጋር የተገናኙ አራት አረፍተ ነገር እንሰራለን. ከዛ በኋላ 3ቱንም አረፍተ ነገር 15ቱንም አረፍተ ነገሮች አንድ ላይ እናያቸዋለን። ለመጨረሻ ጊዜ ስትለመልሳችሁ ትነግሩኛላችሁ። አንደኛ 10,000 ብር ለመክፈል አልችልም በሉኝ። ከዋጋ ጋር የተገናኘ I can't afford to pay 10,000 ብር. I can't afford to pay 10,000 ብር ካላችሁ or dollars, that's up to you. Good. ቤት መግዛት አልችልም በሉኝ. I can't afford to buy a house. Good. Nice. እሺ ኢትዮጵያ ውስጥ እንደ ሀገር ሌላ ተጨማሪ ጦርነት አንችልም በቃ አንቋቋምም በሉኝ። ሌላ ጦርነት አንቋቋም. We can't afford to have another war. Our country is already shaking, you know, like it's on the brink of falling. So we can't afford to have another war. መጠቀም ትችላላችሁ። የመጨረሻው እንግሊዘኛ አለመናገር አልችልም በሉኝ። አለመናገር I can't afford not to speak English. I can't afford not to speak English. I have to speak English ብላችሁ desperate ሆናችሁ እያወራችሁ ነው ማለት ነው። እዚህ ጋር ያሉት እነዚህ ናቸው። I can't afford not to speak English. ምሳጤ ይፈልጋል። ፓዝ አድርጋችሁ ወደ ውስጣችሁ አስገቡት። ኢንተርናላይዝ አድርጉት። አለበዛ መጨረሻ ላይ ስጠይቃችሁ ካልመለሳችሁ ብጭ ብላችሁ you're going to be desperate. ተስፋ ትቆርጣላችሁ. So I don't want you to do that. Let's go. እዩዋቸው። 5 ቁጥር ያጠፋዋለሁ። 1 2 3 4 5 አሪፍ። እሺ አሁን እስኪ ያንዳንድ ጥያቄዎች ጠይቃችሁ። ዛሬ ተማራቸው 3 ቃላቶች አሉ። አንደኛው ሰውን ለማረም የምንጠቀምበት ነው። አስረግጠን ለመናገር የምንጠቀምበት ነው እና ሰርፕራይዝ ለምንጠቀምበት። ይሄ ቃል ምን ይባላል? actually ይባላል። እንዳንረሳው actually ይባላል። ኦኬ ናይስ። ሁለተኛው መስማማት። መስማማት ምንድነው? agree. good. so agree መስማማት ከሆነ መጨቃጨቅ ምንድነው? ነገራችኋለሁ። አለሳችሁስ? ልጅቷ argue አንበሳ ጎበዞች። so agree on አለ። ሌላስ? ከሰው ጋር agree with አለ። ለማድረግ ሲሆን ነገር agree to አለ። እንዳንረሳው ዲቴል ውስጥ አንገባም። ጨረስን። ከላይ ቃል ምንድነች? afford ነው። afford ማለት ነው አንደኛ የሚገናኘው ከዋጋ ጋር። ከዋጋ ጋር ስንጠቀም ሁሉ ጊዜ can afford to pay, can afford ናምበር እናወራለን። ሁለተኛ ምንድነው? desperation። እንደዚህ ለማድረግ በቃ አልችልም። I can't afford to lose my girlfriend። በፍጹም እሷ አጣት አልችልም እያልን ነው። ሰው ይሄን የተማርነው እናስገባው። ፈተና ጋገባን ከ15 ስንት ኮሜንት ላይ ፈልጓለሁ መጨረሻ ላይ። ኦኬ 1 3 ቁጥር አለ። ኦኬ አሁን ነው የምደውልለት። 1 2 3 I'm actually gonna call him right now. Good. ሁለተኛ እኔ ራሴ እዛ ነው የምኖረው። 1 2 3 I actually live there. Good. ሶስተኛ የምር እንደዚህ ያልክ አንተ። 1 2 3 Did you actually say that? Nice. አንበሳ 3 ሰዓት ነው አሁን። ሰዓት አይደለም አስተካክሉኝ። 1 2 3 It's actually 3 o'clock. Or it's actually 9 o'clock. ችግር የለውም። It's actually 3 o'clock. Good. Nice. አምስተኛና የመጨረሻው የሚጀምረው 2 ሰዓት ነው በለኝ። 1 2 3 አስተካክሉኝ። It actually starts at 8 o'clock. It actually starts at 2 o'clock. ብላችሁ መጠቀም ትችላላችሁ እንዳቋጠራችሁ። የአክቹሊ ይሄ ነው። ከአምስት ታገኛችሁ ያዙልኝ። ኦኬ ናይስ። ሁለተኛ በዋጋው ተስማምተናል በሉኝ። 1 2
ሶስት we agreed on the price. We agreed on the price. Perfect. ሁለተኛ በቀኑ አልተስማማን በሉኝ። ቀጠሩ ቀኑ ቀን ቁጥሩ 1 2 3 we didn't agree on the date. We did not agree on the date. ሶስተኛ ይሄ ቀላል ነው። ካንተ ጋር እስማማለሁ በሉኝ። 1 2 3 I agree with you. I agree with you. Nice. አራተኛ በየቀኑ ፕራክቲስ ለማድረግ እስማማለሁ በሉኝ። 1 2 3 I agree to practice every day. እቺን ኮሜንት ላይ ብታስቀምጡልኝ ያስደስተኛል። I agree to practice every day. Nice. አምስተኛ ላይ መጨረሻው ገንዘብ ልሰጥክ አልተስማማውም በሉኝ። 1 2 3 I didn't agree to give you money. I didn't agree to give you money. Nice. Agreeም ጨረሰን። ከአምስት እንዳገኛቸውን የሚያዙት ከ10 ስንት ታገኛቸውን ይያዝ። 4 ጥያቄ ትቀረኛለች። ከ14 ነው። ከ15ኛውም ተውት። እሺ 10,000 ብር ለመክፈል አቅም አለክ በሉኝ። 1 2 3 Can you afford to pay 10,000 ብር? Can you afford to pay 10,000 ብር? Nice. ሁለተኛ ቤት ለመግዛት አቅም የለኝም በሉኝ። 1 2 3 I can't afford to buy a house. I can't afford to buy a house. Good. Nice. ሶስተኛ ሌላ ጦርነት መቋቋም አንችልም በሉኝ። 1 2 3 We can't afford to have another war. Good. We can't afford to have another war. Nice. የመጨረሻው እንግሊዘኛ ላለመናገር አልችልም በሉኝ። በቃ የግድ መናገር አለብኝ። 1 2 3 4 5 I can't afford not to speak English. I can't afford not to speak English. ካላችሁ this is perfect. I hope you enjoyed it. Part 3 ከነገ ወዲያ ደግሞ ይጠላችኋል። እባካችሁ ወጥራችሁ ያዙልኝ። እኔም ወጥሬን ይዝላችሁ ማለት ነው። እሺ show me love, share this with the people you like. It's a new beginning. የግድ መታወቅ ያለባቸው ቃላቶች ናቸው እንደምትሏቸው it's a must. So በሚቀጥለው ካሴ ነገር ጠይቃችኋለሁ። በሚስከዛ ድረስ ማራኪ እንግሊሽ ያስችላል። Subscribe, like, share. Love you. Okay? Bye.